ሰላም ሰላም የፂ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ስራ መጥቼላችኋለሁ። ይህኔ በመሰለ ኬክ አቤት ውስጥ በምትሰሩት በምታገኙት ግብአት ተጠቅማችሁ ሰርታችሁ ይህን የመሰለ ተቆራጭ እንድትመገቡ የካሮት ኬክ ጋብዛችኋለሁ። እጅግ በጣም ቀላል ነው። አብረን እናዘጋጅ እና መልካም ቆይታ። እዚህ ጋር እንግዲህ ግብአቱን ይኸው አስቀምጬላችኋለሁ። 4 እንቁላል፣ ትንሽዬ ቫኒላ፣ 150 ግራም ስኳር፣ ግማሽ ብርጭቆ ወይም ማለት ነው ዘይት እና አንድ ላይ ማቀላቀል። ግማሽ ብርጭቆ ዘይት ማለት ነው። ትንሽዬ የሎሚ ፍቅፋቂ እናደርግበታለን ለቃናው። 2 ካሮት ተልጦ የተፈቀፈቀ አድርገን አንድ ላይ መጀመሪያው እንቁላሉ እንደዚህ በደንብ ከመታነው በኋላ ከቫኒላው ጋራ በደንብ ካዋህድ ነው በኋላ ስኳር እንጨምርበታለን ማለት ነው። እዚህ ጋር ስኳር እየጨመርኩበት ነው። ቅድም ያልኳችሁ 150 ግራሙ ስኳር ማለት ነው። እንደዚህ አድርገን በደንብ እናቀላቅለዋለን። ከዛ በደንብ እሱ ከተቀላቀለልን በኋላ ደግሞ ዘይቱን እንጨምራለን ማለት ነው። ግማሽ ብርጭቆ ዘይት ያልኳችሁ ይሄን ነው። እሱንም እንደዚሁ በደንብ ካቀላቀል ነው በኋላ በደንብ መምታት አለብን ቆንጆ እንዲሆንልን ኬካችን። እዚህ ጋር ደግሞ የሎሚ ፍቅፋቂ 1 ሎሚ ይበቃቸዋል። ፈቅፍቀን እንጨምርበታለን። ቃናውን እጅግ በጣም ነው የሚያጣፍጠው ማለት ነው። እና እንደዚህ አድርገን አንድ ላይ እናቀላቅለዋለን በስፓቹላ በደንብ አድርገን እናቀላቅለዋለን። አንድ ላይ የተከማቸው ቦታ ላይ ምናምን እንዳይኖር ማለት ነው። ከዛ በኋላ እዚህ ጋር ካሮት 2 ካሮት እንልጥና ቅድም እንደነገርኳችሁ እንፈቀፍቀዋለን በዚህ መልኩ። ከዛ እንጨምረዋለን ውህዱ ላይ ማለት ነው። መጀመሪያ ያው ዱቄቱን 2 ትንንሽዬ ቤኪንግ ፓውደር ትንሽዬ ማንኪያው ማለት ነው እንጠቀምና ቤኪንግ ፓውደር እንጨምራለን። ከዛ በኋላ በወንፊት በደንብ አድርገን እናጣራዋለን። ይህን የምናደርገው ያው ቆሻሻ ነገር ነው ይኖረዋል ማለት ሳይሆን ግን ቆንጆ ያደርገዋል። ኬኩን ቆንጆ ያደርገዋል። ለዳቦም ቢሆን እንደዚህ ብንጠቀም እጅግ በጣም ቆንጆ ነው ማለት ነው። ዳቦአችን ለስለስ እንዲልልን ውስጡ ክፍትፍት ያለ እንዲሆንልን ያደርግልናል። እንደዚህ አድርገን እናፈዋለን። ከዛ በኋላ በደንብ እንደዚህ ካቀላቀል ነው በኋላ 1 የብርጭቆ ውሃ እንጠቀማለን። እዚህ ጋር አስጨምር አይታይም፣ ግን 1 የብርጭቆ ውሃ ተጠቅሜያለሁ። ወተት ምናምን ስላልተጠቀምኩ ግዴታ ወይ ብርቱካን ጭማቂ ወይም ደግሞ ውሃ መጠቀም አለብኝ። ስለዚህ እንደዚህ አድርገን እናቀላቅለዋለን ማለት ነው። እንደዚህ አድርገን በደንብ እናቀላቅለዋለን። ዱቄት ነገር እንዳይኖረው ወይም ደግሞ አንድ ቦታ የተከማቸ ነገር እንዳይኖረው ማለት ነው። እንግዲህ ቤቴን አዲስ የሆናችሁ ለቤቴ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ ኮሜንት እየሰጣችሁኝ አስተያየታችሁን እየለገዛችሁኝ አብረን እንቀጥላለን። ያው ስራዬ ሰዎች ጋር ተደራሽ እየሆነልኝ አይደለም እና እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ ለወዳጅ ዘመዶቻችሁ
ሼር አድርጉልኝ እላችኋለሁ። በጣም አመሰግናለሁ እንደዚህ ለምታደርጉ ቤተሰቦቼ፣ እግዚአብሔር ያክብርልኝ። እና በዚህ መልኩ እንደዚህ አድርገን በደንብ እናቀላቅለዋለን ማለት ነው። እዚህ ጋር የውሃውን ጨምረዋለሁ ማለት ነው። የአንድ ብርጭቆ ውሃ እንጨምራለን ላልኳችሁ እሱን ጨምረዋለሁ። እዚህ ጋር በደንብ እንደዚህ ካቀላቀልነው በኋላ ያው ካሮቱን እናቀላቅለዋለን ማለት ነው። አብረን ቀድም የፈቀፈቅነውን ካሮት አንድ ላይ እንቀላቅለዋለን። ይኸው እንደዚህ የሚያምር ሆኖልኛል። ሽታው ራሱ በቃ ምን ልበላችሁ በጣም ቆንጆ ሆኖልኛል። ከለሩም እጅግ በጣም ነው የሚያምረው። ካሮቱ ደግሞ አሁን ሲጨመር የበለጠ አብሮ ሲበስል በቃ ቆንጆ ከለር ነው የሚሰጠው። በጣም የሚያምር ይኸው እዚህ ጋር ካሮቱን ቅድም የፈቅፈቅነውን ያሳየኋችሁን አንድ ላይ እናቀላቅለዋለን ማለት ነው ቤተሰቦቼ። በጣም ነው የሚያምረው። አያችሁት ከለሩ ሲበስል ደግሞ የበለጠ እንዴት እንደሚያምር። እዚች ጋር ዘቢብ እጠቀማለሁ ትንሽ ለከለሩ ለየት ያለች እንድትሆን ማለት ነው። እዚህ ጋር ያው እንጨቱ ያልወጣለት አፍንጫው ያልወጣለት ስለሆነ ነው። ከዛ እንደዚህ እናቀላቅለዋለን። ፓትራችንን የገበታ ቂቤ ወይም ደግሞ ዘይት መቀባት እንችላለን። እናዘጋጀዋለን። ከዛ በኋላ እሱ ላይ እንገለብጠውና በ120 ሙቀት ለ40 ደቂቃ እናቆየዋለን ኦቨን ውስጥ ማለት ነው። በነገራችን ላይ የእንቁላል መምቻው የሌላችሁ በሹካ ራሱ መምታት ትችላላችሁ። ግን ዱቄቱ ስትጨምሩት ትንሽ ትንሽ እያደረጋችሁ መጨመር ነው የሚጠበቅባችሁ እንጂ መስራት ይቻላል። እንደዛም እሺ፣ ማሽን የለኝም ብላችሁ ያው መስራትን ማቆም የለባችሁም ማለት ነው። ቤታችሁ ውስጥ እንደዚህ አድርጌ ካስተካከልኩ በኋላ ከላዩ ላይ ትንሽ ለውበት ቀረፋ ነስነስ አደርግበታለሁ። የቀረፋ ዱቄት ማለት ነው። የሁላችሁ እዚህ ጋር የቀረፋ ዱቄት ነው። የቡና ሊመስላችሁ ይችላል፣ ግን ቡና አይደለም። የቀረፋ ዱቄት ነው። ነስነስ እናደርገዋለን ከላይ። በጣም ነው የሚያምረው። ስለተከታተላችሁኝ አብራችሁኝ ስለሆናችሁ በጣም አመሰግናለሁ ቤተሰቦቼ። ቅድም እንደነገርኳችሁ ሰብስክራይብ ያላረጋችሁ ቤቴ ሰብስክራይብ አድርጉ። ሰዎች ጋር ተደራሽ እየሆነልኝ ስላልሆነ ስራዬ ሼር አድርጉ ለወዳጅ ዘመዶቻችሁ፣ ኮሜንት አድርጉልኝ። ሌላም እንድሰራላችሁ የምትፈልጉት ነገር ካለ እንደዚሁ ንገሩኝ፣ ሰራላችኋለሁ ማለት ነው። እኔ ከወዲሁ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። እጅግ በጣም አመሰግናለሁ። እንደዚህ የሚያምር ኬክ ነው የሰራሁት ማለት ነው። ሰርታችሁ በቤታችሁ ቅመሱት። መልካም ጊዜ ይሁንላችሁ። አመሰግናለሁ።